ሰላም እንዴት ናችሁ? ዲስ ኢዝ ሞሳ ሪያክሽን። ያው ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ይሄ እንግዲህ ሁለተኛ ቪዲዮአችን ነው። በዚህ ቻናል የተለያዩ ኢንተርቴይንመንት ቪዲዮዎችን ከተለያዩ ሶሻል ሚዲያ እያመጣን ከእናንተ ጋር ሪያክት እናደርጋለን። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደውል ምልክቷን መጫን እንዳረሱ። አመሰግናለሁ። ሌትስ ጎ። ይሄው ጨርሻለሁ። ማዘሪ ሁሉም አለ። ጨጓራው፣ ልቡ ምናምን ሶስት አለ። የኔና ወላቶስ የምቆለት ማዘር የምቆለት እኔ ለሱ ያደረኩት ሶስት እኮ ነው ያደረኩት። ማዘር የኔ ያላየው ማለት ማዘር የኔ ሶስት ነው ያደረኩት። ማዘር አረ ምን የምቆለት እሱ ነው ማዘር ምን ልታረጉት ነው ያን ነገር የፈለጋችሁት? ማዘር Bitch, I see what you did there. I know. ይመቻችሁ። ፒኦቪ በስልክ ዘመድ አውራ ስትባል ሄሎ 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 አራ አውራ ዲ ሄሎ ሄሎ አራ አውራ ሄሎ ብትል ምን ችግር አለ? በስልክ ዘመን ወራት ያቺ ላይ ማንም አይወድም። እርግጠኛ ነኝ አትም እውነት ነው ማለት ነው። ምንም ሴት ልጅን ቁንጅና ሙሉ ያደርጋታል የሚባለው ተሳሳት? አዎ። እንዴት? እና ቁንጅና ብቻውን ሴት ልጅ ሙሉ ያደርጋታል? እሱን ሀሳቡን ያመጣው እና ቆንጆ አይደለም እያልሽ ነው? ስለ ሴት ብዙ አታውቅም እያልኩ ነው። የባለስልጣን ትዳር ቢላይክ ክቡር ባለቤቴ በትናንትናው ዕለት የሙስና ተግባር በኩሽናው ስለተፈጸመ ቀጥታ የሆነ መግለጫ ፈልጋለሁ። የሥነ ስርዓት ጥያቄ እንዴ እባክዎ የሐሰት ትርክት ማያሰራጩ። እኔ እኮ ያደረኩት በቤተሰባችን ላይ ያለ ፍትሃዊ የሀብት ክፍፍል ነው እንጂ ምንም አይነት ሙስና የለም እዚህ ውስጥ። አካሄድ ሁለት ፍሬምባና አንድ አጥንት ብቻህን በልተህ ይሄ ስልጣን ላይ መባለግ እንደሆነ አታውቅም? ይሄ ፍጹም ስህተት ነው። ይኸውልሽ እኔ እኮ ያደረኩት ጎረቤታችን ድመት አጥንቱን ልበላ ስትል ይሄ ያደረኩት የቅድመ መከላከል እርምጃ ወይም ደግሞ ይሄ ፕሪሚቲቭ ስትራይክ የሚሉት አይነት እርምጃ ነው የወሰድኩት እንጂ እኔ በፍጹም እዚህ ውስጥ አልገኝም። የለም ድመቷን የፖለቲካ ሽፋን እንዳያረዋት በገለልተኛ አጣሪ ኮሚሽናችን ማለትም በትንሿ ልጃችን ሌሊት ላይ ፍሬምባውን በሾርባ ማንኪያ ስታወጣ ተደርሶብሃል። ይሄ ጥያቄ በፍጹም ተቀባይነት የለውም። ይሄ የውጭ እጅ እንዳለበት ማለትም የእናትሽ ወይም ደግሞ የአማቼ እጅ እንዳለበት ማሳያ ነው። አጀንዳ አያስቀይሩ። ባደረጉት የበጀት ምክንያት ከዛሬ ጀምሮ እራት ጾም ሆኗል። ቢያንስ በድርድር እንፍታው ወይ ደግሞ እስከዛ ከጾም ይልቅ ሽሮ እንደ ሰብአዊ እርዳታ የሚገባበት መንገድ እናመቻች። ለምን ጥያቄ ለቀጣይ በጀት ዓመት የሚታይ ይሆናል። ባለስልጣን ባልና ሚስት አንድ ላይ ሲነጋገሩ ማለት ነው። ለዚህ ነው ህይወትን ማላምናት ደሞ ቡና ነው እንዴ? እኔ እኮ ማን ሞተበት ነው ብዬ እጠብቀዋለሁ። ቡና ተደፍቶበት ነው ለካ። ቴሌ እናመሰግናለን። ለምን ለሰሞኑ 1.5 ጊጋባይት ነው። ሰላም ቤተሰብ እንዴት ናችሁ? ሀላይ የምታዩ ልጅ ነኝ ካጠፋችሁ። ባለፈው ዕለት የፖስትኩት ቪዲዮ በአንድ ቀን 200,000 ላይክ እና 800,000 አይደለም 700,000 ታይቷልና አመሰግናለሁ። በጣም ደስ ብሎናል። ዳታውም እየፈጠነ ነው። ፈገግ እያልኩ እኮ ምን ሆነ? ዳታውም እየፈጠነ ነው። እናመሰግናለን። ቴሌ አግቶት ነው። ሁሉም ነገር አሪፍ ነው። ቀን 8 ሰዓት የምፖስተው ፖስት ማታ 1 ሰዓት ቀን 8 ሰዓት እሺ ይቅርታ ቀን 8 ሰዓት የምፖስተው ፖስት ቀን 8 ሰዓት ወዲህ ይፖስታል። በጣም ደስ ይላል። ፈጣን ነው። የአውሮፕላኑን ምልክት ደግሞ 10 ጊዜ አልነካውም። 50 ጊዜ በቀን ምነካው። አሁን ተስተካክሎ 100 ጊዜ ማን ነው አልበረደልህም ማለት ነው? አልነካው፣ ምንም አልነካው። ተመችቶኛል። 100 ሚሊዮን ብር እንዳታረፋችሁብን 100 ሚሊዮን ብር እንዳታረፋችሁ ደግሞ መረጃው ደርሶኛል። እናመሰግናለን። እናንተም ገልጻችሁታል። በጣም እየፈጠነልን ነው። አይበቃም? ሲጀመር አንተ ይሄን ከሚያክል ግዙፍ ድርጅት ጋር ብቻህን ትጋፈጣለህ? የኢትዮጵያ ሕዝብ እንዳለ ዝም ብሎ ቁጭ ብሏል። የተሰጠውን አመን ቢሎታት ተቀብሎ ቁጭ ብሏል። አንተ ይሄን ከሚያክል ትልቅ ካምፓኒ ጋር ብቻህን ትጋፈጣለህ? ሀበሻም ፒፕል የምናስበውን ቀጥታ ወናወራ
አንተ ደህና ነህ? ደህና ነህ? አለን። በስመ አብ በቃ እንዲሁ ብክን እንዳልክ ነው አይደለ? ይሄ ዲግሪህም በየእንትኑ ታስገባለህ፣ የሚጠራም የለም። እንደዚህ ነው ከአንተ ህይወት። እኔ ያኔም ብያል ነበር አይለወጥም። ያው እንግዲህ አንተም በየቢሮ ሲቪ ታስገባለህ ያለው እኮ ስራ የለም። በርግጥ እንደው ቢኖርም ደግሞ አንተ አታገኝም። በእውነት አታገኝም። የፍቅር ህይወት የሚባል የለህም አይደለ? ደሃ ነህ። ደሃ እኮ ፍቅር የለውም። ሻይም እርጥብም መጋበጃ የለም። ሽምቅቅ ነው በቃ። ሴቶች ሲደውሉ አይ ነው አሁን እኮ ፍቅረኛ ይዣለሁ ግን ምንድነው ያው በቅርቡ አንድ ዲያስፖራ መጥቶ ይወስዳታል። እርግጠኛ ነኝ ይወስዳታል። ደግሞ አልጠራጠርም። ደስ የሚል ዜና እኮ ነው። ወጣትነት ውበቱ ይሄ ነው። ይሄ ነው ገና ደግሞ ይብሳል። ይሄ አሪፍ እኮ ነው። እኔም አሁን ቤተሰቦቼ አግባ ምናምን እያሉኝ ነው። እኔ ደግሞ የታክሲ ብር የለኝም። አደሴ በቃ እንደተቆራመደ ደስ ይላል። አዎ ግን በቅርቡ ደግሞ ትዳር ያዝ እሺ። ከዛ ያው ገንዘብም ስለሌለ ያው ይራባሉ፣ መንገድ ላይ ይወጣሉ። አንተም ብቻ ነው። ኧረ ጥሩ ነገር ደመኝለት አይቀርም እንዴ? በእውነት አይቀርም። ደስ ይላል። እኔ አሁን ታክሲም ስለሌለ ወደ ኮየ ፈጬ ነው የምሄደው። በእግሬ ይመሽብኛል። ልሂድ ነው እንዴ? በሰላም ግባ። ያው መንገድ ላይ ብሩሻ እንዲያጋጥም እመኛለሁ። አንተ ካልነከሰ ያ አንድ ያለችው ሱሪ ቀድብኝ። ተም እንግዲህ ማበረታታት አይለይ። አከራይ መጥፍ ይጨምሩበት። ጎዳናው ደቅ አሜን። ደስ የሚል እኛ የምናስበውን ቀጥታ ብናወራ እኛ አበሾች ማለት ነው የምናስበውን ቀጥታ ብናወራ አስባችሁታል? ይሄ ራሱ ነበር የሚፈጠረው። አንድ ቀን ለሰው ጥሩ ነገር ሳናስብ ልንሞት ነው። ጋንጃዬን ሉባንጃ ያደረኩት እማዬ፣ ይሄ ሁሉ የምንጭስ ነው? እባክህ እኔማ ኪስ ውስጥ ጣና ግን ጫጭሽው ነው። ኪስ ውስጥ የነበረውን አጭሽው? አዎ ይኸው አታየውም እንዴ? እና ምን እየፈለግሽ ነው? የስልኬን ፓስወርድ እኮ ያስቀመጥኩታቸው ነው። የስልኬ ፓስወርድ ጠፍቶባት እየፈለገች ነው። አባስ ይላል እዛ ውጪ ነው። ምን ነው እሱ ደርሶታል ማለት ነው። ምን እቁብ ነው የደረሰው ሳይነግረኝ? አባዬ ምን እያደረክ ነው? ሰማዩን አታየውም እንዴ? በደመና ቆሽሾ እያጸዳሁት ነው። ሰማዩ ልታጸደው ነው ደመናውን ከሰማይ ይመቻች። እኔና ሁለት ጓደኞቼ አንድ ላይ ቆመናል። ከሶስታችን ውስጥ ማን ሲንግል እንደሆነ በ5 ሰከንድ ውስጥ ትገምታላችሁ ማለት ነው። ዳይ 1 2 3 4 5 አንተ ሲንግል እና ምን ይጠበስ? እኔ ነኝ ሲንግሉ። ማንም ሲንግል መሆን ፈልጎ አይመስለኝም። በዚህ ሰዓት እንኳን ፍቅረኛ ይዘ ሲንግል ሆነም ህይወት በጣም ነው የሚከብድ አይደል እንዴ? ሲንግል እንደሆንኩኝ እናንተ ለኔ ነገራችሁ። ባልደረባ ተሳክቶለት ፊት ስናሳ ወንድም ጥላ ሰን ያባተ አንበለል ቀውላላ የኔ ጌታ በቲፕ ጥላ ልጠለላ አዝንብልኝ ወንድም ጥላ አንድ ዝቅ ብለ ወንድም ጥላ አንበለል አሽሙር መሆኑ ነው። አሽሙር አይደል? አሽሙር ቁመት ለሞኝ ነው፣ ትርፉ ለፀሐይ መቅረብ ነው ልሻለሁ። እኔ አባት አይ ምን ያው እንግዲህ አንዲ ድንክዬ ነው የምታወራኝ በኔ ሙሉ ይቆም የኔ አባት ምንድነው እንዴ? 4 ሰዓት ቆመ 20 ብር ምን ነው እንድምጥላ በዚሁ ባለንጀራዎች አልነበር? እዚሁ አብረን ተሰራ ነበርክ ሰው የዛሬ መኪና ቢያዝ 20 ብር አታቆም። ታዲያ ምንድነው አሁን አይደል እንዴ ገብቼ ወጣሁት? ምን 20 ብር አንሶ ነው ለቆምክ? መኪናው ምን ከመብረር ነው እንዴ ጠበቀው? አይደል? ቆሞ እኮ ነው የጠበቅከው ነው አይደል? እሺ ወፋ አጋጅ ይሁን እና ታዲያ መኪና የቆመ መኪና ነው ህዝብ በሞላበት ቦታ ጠብቀህ። እሺ በቃ አርጎላል በርግዶላል ያርግልህ። ግን ይሁን ስማ፣ አዋቂ ታግላ ያመጣው ብር እንዲህ ሊያኮራ አይገባም። ከየት እንዳመጣው ፍሉሱን እኮ እናውቃለን። አዋቂ ጣፋሽ ገፍተህ ነው እናናቅም እንዴ? ምር አረ እንዲህ ለመናገር በቃ ታዲያ በደንብ ነው መናገር። ስማ አንተ እኮ አዋቂ ቤት ሄደህ እንኳን እኮ መቀየር ያልቻልከው ፓርኪንግ ነው እንዲያሰራው አዋቂ ቤት ፓርኪንግ ነው ያሰራው እና ታዲያ ምን እዚህ ነው የምትዳከረው አይደለ? ችግር የለውም። ስማ አዋቂ ቤት ሄደህ እንኳን የምትጠይቀው ሴትዮዋ በጊዜ ስሟን ሳታዞርልህ በጊዜ ትሙትና የምትሆነውን እናያለን። ትመለሳታለህ እዚህ አንተ ወይ ሰከለ ብቻ ይኸውላችሁ እኛ አበሾች ሰው ተለውጦ ካየን አብዛኛው የኢትዮጵያ ሕዝብ ማለት ነው ሰው ተለውጦ ሲያይ ምን ይላል? ጦንቃይ ቤት ሄዶ ነው እከሌላ አሰርቶ ነው ዘንደው ቀልቦ ነው ምናምን እንላለን። ይሄ ሙሉ በሙሉ ልክ አይመስለኝም። አንተ አልተሳካልህም ማለት ሌላው አይሳካለትም ማለት አይደለም። ሹገር መጥበስ መከራው
የኔ ፍቅር ወይ እስኪ ሳመኝ ሳመኝ አዎ እዚሁ እንትን ቤት አይሻለንም ሰፋ ያለው ቤት እቤት አይደለም የፈለኩት አሁን የፈለኩት መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና እቤት ሰፋ ያለ ቤት ገብተን ወይናችንን እየጠጣን በፍቅር እሱ እንዳለ ማለት ነው አሁን የፈለኩት አሁን ረባዘር እየቀበጡ ነው ማነው ጥብጣቱ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል የእውነት እቤት ግጥም አድርጌ ቤት ስሞታለሁ አቀበጥኩ ይሄ ሚኒ ነው ቦክሰሩ ሚኒ ነው ካልሲዮን ታመጣለህ ሁሉ ነው እሺ በቃ ልሳሙታ ማለት ነው ልሳምሽ ሳመኝ ከምትዋረድ የሰራሁበት ምንድን ነው የሰራው? ምን ደህና ነገር ሰርተህ ነው የሰራሁበት? አይደለ ፒኦቪ ፋዘር አዲስ ጫማ ሲገዛልህ የታባል አንተ ምን ቸገረህ? አጅሬው ጫማ ግዛልኝ አልከኝ እንዴ? ኳስ ትራገጥበት ነው እንዴ? ለኳስ ነው ጫማ የተገዛልህ ለኳስ ነው ወይ ንገረኝ እስቲ። ኧረ አባ እንደምታስበው አይደለም አማ ካልገዛህልኝ ከሰው እኩል ካላረከኝ አልከኝ። ጫማ ገዛውልህ ይኸው አንተ በአንድ ቀን ልገነጠለው እየጣርክ ነው። ምንድነው ቆይ አላማህ ምንድነው? ድንገት ሳልፍ እኮ አግኝቼ ነው ኳስ። ለአባት አታስብም እንዴ? ገንዘቡን ከየት ነው የማወጣው? ቀንጥሼ ይመስልሃል እንዴ ከዛፍ ላይ የማመጣው? ይኸውልህ አባ ድንገት ሳልፍ አግኝቼው ነው። እውነት የኔ ራሱ አይደለም ኳሱ። እኔ ለራሴ 10 ዓመት ሙሉ ያረኳትን ቆዳ ጫማ ሳልቀይር ልጄ ደስ ይበለው ብዬ ነው ጫማ የገዛሁልህ። አንተ ግን በአንድ ቀን ልገነጥለው። ትናንትና የተገዛ ይመስላል የጫማ እንደው ትናንትና የተገዛ ይመስላል። በላውልቀው አውልቀው ነው የምልህ። ኧረ ፋዘር ፋዘር ወይ አምጣው ወደዛ። አቤት አቀር ነው አይደለም አንድ ቀን ቆሻሻ። ይኸው ደግሞ ይሄን ጫማ ታገኘው መስሏል። ሳጥን ውስጥ ይቆለፍበታል። ፕሮግራም ሲኖር ሰርግ ሲኖር ታረጋታለህ። ከዛ ውጭ ግን አይንህ ሁላ አያትም። ራሴ አልፈልግም። ፒኦቪ እኔ ማወራው ቨርሰስ ማዘር የሚሰማል። ጓደኛዬ ስላመመው ዛሬ ሆስፒታል ነው ማለት ከጓደኛዬ ጋር ሌሊቱን ሙሉ እየዞረን እየወደለደለን ነው የምናመሸው። በቃ እንዳትጠብቁኝ ተኙ። የተማሪ ደረሰ ሁለተኛ ክላስ አልገባም አልመረቅም ቤት ለጥ ብዬ ነው ሰው በሙሉ ደበድባለሁ፣ ታሰራለሁ፣ እፈታለሁ፣ ሀንግስ መታ ነው የሚለው በቃ። ማዘሮች ግን የሚሰማቸው ማለት ነው። እኔ አንድ ቀን የኔን ማዘር የሰርግ ቪዲዮ አሳያታለሁ። ማግባት ፈልገ ነዋ ልጄ ነው ያለች። እኔ ቀጥታ የሰርግ ቪዲዮ ብቻ ነበር ያሳየዋት፣ ግን እሷ ማግባት ፈልገ ነዋ አለች። ይህ ማለት አንተ የሆነ ነገር ስትነግራቸው እነሱ እንደ ሌላ የሚሰማቸው እንደ ሌላ ነገር ነው ማለት ነው። ይሄ እውነት ነው ያችላል ሲጀመር ማለት ነው። የዚህ ቤት አባወራ እኔ ነኝ። ሁሌ ቤት ስገባ ምግብ 5 አይነት ወይ ከዛ በላይ ከ5 በታች በፍጹም ቶሎ የተላረቀ ቤት ስገባ 5 አይነት ምግብ እፈልጋለሁ። አንድ ልብስ የቆሸሸ ማየት አልፈልግም። የኔ ፈርተሽኛል አይደል? አንድ ልብስ የቆሸሸ ማየት አልፈልግም። ወንድ ማለት ይሄ ነው። ሴቶች ስራቸው ይሄ ነው። እናንተ ቤቱ ራሱ የወንዶች ጉዳይ የሚቆራበት ምርጥ አባላቸው ቤቱ ንጽህና ራሱ ተጠብቆ ነው ማየት እንፈልገው። አንድ እንዲህ የሚታይ ቆሻሻ ማየት አልፈልግም። የዚህ ቤት አባወራ እኔ ነኝ። እኔ ያልኩሽ ነገር ብቻ ነው የምታደርጊው። እሺ እንደዛ አላት እንደዛ አላት። ኢሞሽናል ዳሜጅ ምን ማለት ነው? እኔ እኮ ዛሬ ደፍሮ ተናገራት ወንድ ልጅ ቆረጠ ብዬ ጠብቀዋለሁ። እሱ ስለሌላ ሰው ነበር ሲያወራ የነበረው። ይሄማ አዋርዶናል። ወንዶች ተዋርደናል። የወንድ ድንግልና በምን ይታወቃል? ባጨማመሩ ሲጨርሱ ማለት ነው ይጮሃሉ ምናምን በቃ በጣም ይጮሃሉ። ከሴቶች በላይ ነው እንትን የሚሉት። አንቺ ሸርሜክስ አንቺ ማትረቢ ነሽ ሲጨርሱ ማለት ነው። አጨማመሩ ማለት ያው ግልጽ ነው። ሲጀምረው ነው ነገር ያስታውቃል። ድንግል ሴት መጀመሪያ ስትሆን እንደምታስታውቀው ያው
እሱም ያስታውቃል ብዬ አስባለሁ። ወገን ወዴት እየሄደን ነው? ጭራሽ ሼም የሚባል ነገር የላቸውም ሴቶች። ሴት ልጅ እኮ ድሮ ነው የሳቃት ሼም ነበራት ምናምን። ደግሞ ሲጨርሱ ይጮሃለሁ አላለችም ጀሪካን ፊት። የዛሬ ቪዲዮአችን ይሄን ይመስል ነበር። እንግዲህ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ማስተካከል ያለብን ነገር ካለ ይሄን ነገር ማስተካከል አለብን ብላችሁ ኮመንት ላይ ንገሩኝ። ሼር እያደረጋችሁ ለጓደኞቻችሁ ለኔ በጣም ጥቅም ስላለ ነው። ላይክ ሰብስክራይብ አድርጉ። አመሰግናለሁ።